የበሽታው ምንነት ቱበርኩሎሲስ፣ ቲቢ፣ ሳምባ ነቀርሳ። ይህ ማይኮባክቴሪየም ቱበርኩሎሲስ በሚባል ማይኮባክቴሪያ አማካኝነት የሚከሰት በሽታ ነው። ቦቫይን ቲቢ የሚባለው ደግሞ ማይኮባክቴሪየም ቦቪስ በሚባለው ማይኮባክቴሪያ የሚከሰት ሲሆን በብዛት ከብቶች ላይ የሚከሰተው ሰዎች ላይ ሊከሰት ይችላል። የሳምባ ነቀርሳ በሽታ ነው። ሂስተሪ የበሽታው አመጣጥ ታሪክ ከተወሰኑ ዓመታት በፊት ሳምባ ነቀርሳ በቃ አሳሳቢ በሽታ መሆኑ ቀርቷል ይባል ነበር። አሁን ላይ መድኃኒት መቋቋም የሚችሉ የዚህ ባክቴሪያ ዝርያዎች መከሰታቸውና በኤድስ በሽታ መከሰት ምክንያት ይህ በሽታ አሁንም አሳሳቢ በሽታ ነው። በ1882 ዓመተ ምህረት ሮበርት ኮክ የሚባል ሐኪም ይህንን በሽታ የሚያስከትለው ነገር ማይኮባክቴሪየም ቱበርኩሎሲስ የሚባለው ማይኮባክቴሪያ መሆኑን አወቀ። በዚያን ጊዜ ይህ በሽታ ከ7 አሜሪካውያን አንዱን ይገድል ነበረ። በኢንፌክሽን ምክንያት ከሚከሰቱ በሽታዎች በገዳይነቱ ትላልቅ ሰዎችን ይህ በሽታ በዓለም ላይ አንደኛ ደረጃ ይዟል። በ2015 ዓመተ ምህረት ብቻ ይህ በሽታ በዓለም ላይ 1.8 ሚሊዮን ሰዎችን ገድሏል። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች በዓለም ላይ ከ3 ሰዎች አንዱ በዚህ በሽታ ተጠቅቷል። እንደ የዓለም ጤና ድርጅት በ2010 ዓመተ ምህረት በዓለም ላይ 8.8 ሚሊዮን አዲስ ሰዎች በዚህ በሽታ ተይዘዋል። በዚሁ ዓመት ኤችአይቪ ቫይረስ የሌለባቸው 1.1 ሚሊዮን ሰዎች በዚህ በሽታ ምክንያት ሞተዋል። በተጨማሪም 0.35 ሚሊዮን ሰዎች ኤችአይቪ ያለባቸው ሰዎች በዚህ በሽታ ምክንያት ሞተዋል። በ2009 ዓመተ ምህረት ወደ 10 ሚሊዮን የሚጠጉ ሕፃናት ወላጆቻቸው በዚህ በሽታ ምክንያት ስለሞቱ ወላጅ አልባ ሆነዋል። የዚህ በሽታ አይነቶች የሚከተሉት ናቸው። አክቲቭ ቲቢ የዚህ በሽታ ይህ አይነቱ ማለት ባክቴሪያው በሰውነታችን ውስጥ በከፍተኛ ፍጥነት እየተራባ ወደ ተለያዩ የሰውነታችን ክፍሎች የሚሰራጭ አይነት በሽታ ነው። የዚህ አይነቱ በሽታ ምልክቶች ሳል፣ አክታ፣ የደረት ህመም፣ የአቅም ማነስ፣ የክብደት መቀነስ፣ ትኩሳት፣ ማታ ማታ ብርድ ማለትና ማላብ ናቸው። ይህ አይነቱ በሽታ ያለበት ሰው በሽታውን ለሌላ ሰው በሳል አማካኝነት ሊያስተላልፍ ይችላል። ይህ በሽታ ከተገኘብን ሐኪም ቤት ከመምጣታችን በፊት ያገኘናቸውን ሰዎች ማንነታቸውን በዝርዝር መናገር አለብን። ምክንያቱም እነሱም ተይዘው ሊሆን ስለሚችል ቶሎ ከህብረተሰቡ መለየት አለባቸው። ይህ አይነቱን በሽታ ለማከም የተለያዩ መድኃኒቶች ይሰጣሉ። እነዚህን መድኃኒቶች የምንወስዳቸው በሐኪም የቅርብ ክትትል ነው። ምክንያቱም መድኃኒቶቹን በስህተት ካቋረጥን መድኃኒት መቋቋም የሚችሉ የዚህን ባክቴሪያ ዝርያዎች እንዲፈጠሩ ትልቅ ዕድል ስለምንሰጣቸው ነው። ይህ ደግሞ ለማህበረሰቡ ትልቅ አደጋ ነው። ሚሊየሪ ቲቢ የዚህ በሽታ ይህ አይነቱ የሚከሰተው ባክቴሪያው ደማችን ውስጥ ሲገባ ነው። ይህ ባክቴሪያ ደማችን ውስጥ ሲገባ በሚገርም ፍጥነት የሰውነታችንን አብዛኞቹን ክፍሎች ይበክላቸውና ለሞት ያደርሰናል። ካቪተሪ ቲቢ የዚህ በሽታ ይህ አይነቱ የላይኛውን የሳምባችንን ክፍል የሚያጠቃ በሽታ ነው። ባክቴሪያው በሂደት ትላልቅ በአየር የተሞሉ ክፍት ቦታዎች እየፈጠረ ሳምባችንን ይጎዳል። ይሄኛው በሽታ የሚከሰተው የመጀመሪያው ኢንፌክሽን ሲያገረሽብን ነው። ይህ ባክቴሪያ የሳምባችንን የላይኛውን ክፍል በብዛት የሚያጠቃበት ምክንያት የላይኛው የሳምባችን ክፍል ብዙ ኦክስጅን ስለሚያገኝ ነው። ይህ ባክቴሪያ ደግሞ ኦክስጅን የበዛበት አካባቢ ለመራባት በጣም ይመቻቸዋል። የዚህ አይነቱ በሽታ ምልክቶች ሳል፣ ማታ ማታ ማላብ፣ ትኩሳት፣ ክብደት መቀነስና የአቅም ማነስ ናቸው። አንዳንዴ ደም ልናስል እንችላለን። ሄሞፕተሲስ
ይህ በሽታ ያለባቸው ሰዎች በሽታውን የማስተላለፍ አቅማቸው በጣም ከፍተኛ ነው። አንዳንዴ በሽታው በደረታችን አካባቢ ባለው ክፍት ቦታ (ፕለራል ስፔስ) ይሰራጭና ቦታውን በፈሳሽ ይሞላዋል። ቲቢ ኤምፓይማ ሌተንት ቲቢ ኢንፌክሽን። ይህ ማለት ባክቴሪያው በበሽተኛው ሰውነት ውስጥ የሚገኘው በጣም በትንሽ ቁጥር ብዛት ነው። ባክቴሪያው እንዳይባዛ የበሽታ መከላከያ ስርዓት እየተቆጣጠረው ነው። ባክቴሪያው በአነስተኛ መጠን ስለሚገኝ ጉዳትም ሆነ ምልክቶች አያመጣም። ይህ በሽታ ያለባቸው ሰዎች ህመም የለባቸውም። በተጨማሪም በሽታውን ለሌላ ሰው አያስተላልፉም። በተጨማሪም የደረት ኤክስሬ ምርመራ ኖርማል ነው የሚያሳየው። የአክታ ምርመራም ኔጌቲቭ ነው የሚያሳየው። እነዚህ በሽተኞች ይህ በሽታ እንዳለባቸው የሚታወቀው በስኪን ቴስት በሚባለው የምርመራ ዘዴ አማካኝነት ነው። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች የአክቲቭ ቲቢ ካለባቸው ሰው ጋር የቅርብ ግንኙነት ካለን፣ በደም ስራቸው በመርፌ አደንዛዥ እጽ የሚጠቀሙ፣ የጤና ባለሙያዎች፣ ቤት የሌላቸው ሰዎች፣ የጋራ መጠለያ ውስጥ የሚሰሩ ወይንም የሚኖሩ ሰዎች፣ እስር ቤት እና የጤና እንክብካቤ ሰጪ ቤቶች ውስጥ የሚሰሩ ወይንም የሚኖሩ ለዚህ በሽታ ይበልጥ ተጋላጭ ናቸው። አብዛኞቹ ሰዎች በዚህ ባክቴሪያ ሲበከሉ የአክቲቭ ቲቢ በሽታ አይዛቸውም። የሚከተሉት ነገሮች የሌተንት ቲቢ ኢንፌክሽን ወደ አክቲቭ ቲቢ እንዲቀየር አስተዋጽኦ ያደርጋሉ። ኤችአይቪ ያለባቸው ሰዎች፣ የስኳር በሽታ ያለባቸው ሰዎች፣ አነስተኛ የሰውነት ክብደት ያላቸው ሰዎች፣ የጭንቅላት ወይንም የአንገት ካንሰር በሽታ ያለባቸው ሰዎች፣ የነጭ ደም ሴሎች ያለቅጥ መብዛት፣ ሆጅኪንስ ዲዚዝ እንደ ኮርቲኮስቴሮይድስ ያሉ መድኃኒቶች መውሰድ፣ የበሽታ መከላከያ ስርዓት በስህተት ለሚፈጥራቸው በሽታዎች ለምሳሌ ሩማቶይድ አርትራይትስ ወይንም ሉፑስ የሚሆኑ መድኃኒቶችን መውሰድ። የሲሊካ አቧራን ወደ ሳምባችን በማስገባት የሚከሰት በሽታ ሲሊኮሲስ መኖር። ኮዘዝ የበሽታው መነሻ ምክንያት ይሄ በሽታ የሚከሰተው ማይኮባክቴሪየም ቱበርኩሎሲስ በሚባለው ማይኮባክቴሪያ አማካኝነት ነው። ይሄ በሽታ ከሰው ወደ ሰው የሚተላለፈው በሳል፣ ማስነጠስ፣ መትፋት፣ መሳቅና ማውራት ናቸው። ይህ በሽታ በቀላሉ ከሰው ወደ ሰው አይተላለፍም። አንድ ቀን ካገኘነው ሰው ይልቅ አብረው ከምንሰራው ወይንም ከምንኖረው ሰው በሽታውን ይበልጥ የመቀበል አዝማሚያ አለን። አክቲቭ ቲቢ ያለበት ሰው ለ2 ሳምንታት ተገቢውን የሳምባ ነቀርሳ በሽታ ሕክምና የወሰደ ሰው ይህንን በሽታ የማስተላለፍ አቅሙ በጣም አነስተኛ ነው። ይህንን በሽታ ለማከም የጸረ ባክቴሪያ መሰጠት ከተጀመረ ወዲህ ይህን በሽታ የሚያመጣው ማይኮባክቴሪያ መድኃኒቶችን መቋቋም ጀምሯል። ማልቲድራግ ሬዚስታንት ቲቢ (ኤምዲአር ቲቢ) ይህ ሁኔታ የሚከሰተው ጸረ ባክቴሪያው መድኃኒት ይህንን በሽታ ያመጡትን ሁሉንም ባክቴሪያዎች መግደል ሳይችል ሲቀር ነው። ማለትም ሰውነታችን ውስጥ ካሉት ማይኮባክቴሪየም ቱበርኩሎሲስ ማይኮባክቴሪያዎች ውስጥ የፈለገውን ያህል ጸረ ባክቴሪያውን መድኃኒት ብንወስድም የተወሰኑት እነዚህ ባክቴሪያዎች በሕይወት ይቆያሉ። እነዚህ ያልሞቱት ባክቴሪያዎች ይህንን መድኃኒት እና ሌሎችንም መድኃኒቶች መቋቋም የሚያስችል አቅም ያዳብራሉ። የማልቲድራግ ሬዚስታንት ቲቢ (ኤምዲአር ቲቢ) መዳን የሚችለው ለዚህኛው የባክቴሪያ ዝርያ ተብሎ ለብቻው ጸረ ባክቴሪያ መድኃኒት ሲሰራለት ነው። በ2012 ዓመተ ምህረት በማልቲድራግ ሬዚስታንት ቲቢ (ኤምዲአር ቲቢ) የተጠቁ ሰዎች 450,000 ደርሶ ነበር። ሲምፕቶምስ የበሽታው ምልክቶች ምንም እንኳ ይህ በሽታ ብዙ ጊዜ ሳምባችንን የሚያጠቃ ቢሆንም ሌሎች የሰውነታችንንም ክፍሎች ያጠቃል። ስለዚህም ይህ በሽታ ብዙ ምልክቶች አሉት። ምልክቶቹ ከታዩብን ሐኪማችን እነዚህ ምልክቶች መቼ እንደጀመሩን ማወቅ ትፈልጋለች።
ሌተንት ቲቢ ኢንፌክሽን ያለባቸው ሰዎች ምንም ምልክት አያሳዩም። የአክቲቭ ቲቢ በሽታ የተለመዱ ምልክቶች የሚከተሉት ናቸው። ትኩሳት፣ ብርድ ማለት፣ ማታ ላይ ማላብ፣ ሳል፣ የምግብ ፍላጎት መቀነስ፣ የክብደት መቀነስ፣ ደም የተቀላቀለበት አክታ እና ጉልበት ማጣት። አንዳንድ ሰዎች ላይ ምልክቶቹ ብዙም ከባድ ላይሆኑ ይችላሉ። አንዳንዶቹ ላይ ደግሞ ምልክቶቹ ከባድ ሊሆኑ ይችላሉ። የዚህ በሽታ ሌሎች ምልክቶች የሚወሰኑት ባክቴሪያው የትኛው የሰውነት ክፍላችን ላይ በብዛት ይገኛል የሚለው ጉዳይ ላይ ነው። ለምሳሌ ሳምባችን ውስጥ ከሆነ ያለው ከባድ ሳል፣ የደረት ላይ ህመም እና ደም ማሳል ናቸው። ባክቴሪያው ሌሎች የሰውነታችን ክፍሎች ላይ በዝቶ ከሆነ፣ ለምሳሌ ኩላሊት፣ ስፓይን፣ አከርካሪ፣ አንጎል እና ሊምፍ ኖዶች፣ ሌሎች ምልክቶች ነው የሚታዩት። ለምሳሌ በሽታው